ህዝብ ውሃ እየተጠማ ውሃ ሰሪ እንዲጠብቅ እና የሚጮህ እንዳይሆን ማድረግ ነው። በዚህ ምክንያት ጥገኛ በመመካት በቀላል ጥገና የሚስተካከሉ ተጠቅነው ውሃ የሚሰጡ ውሃዎች ተቋማት አሉ። ብዙ የተባለው ፋሽን ያደረጋችሁት የፓምፕ መቃጠል ከዚህ ጥገኝነት የመጣ ስለሆነ ዘርፉን ከክልልም ከድርጅትም በአስተሳሰብና በአሰራር ማላቀቅና ቀስ እያሉ መውጣት ያስፈልጋል። አንዱ ከውጭ ጥገኝነት እናላቀቅ፣ ሁለተኛ ደግሞ እናንተ ክልል ይሄን ካላደረገ ከሚለው የአስተሳሰብ ጥገኝነት፣ የአሰራር ጥገኝነትና ተቀይደው ከዛ ጥገኝነት የማላቀቅ እርምጃ እና ስትራቴጂ ይፈልጋል። ስለዚህ የህብረተሰብ ተሳትፎን በደንብ ማወቅ፣ ያላየነው የተግባርና የኃላፊነት የስራ ክፍፍልና ድርሻ ካለ ያልተገነዘብነው ካለ መከፋፈል፣ ኃላፊነቶቹን ሙሉ በሙሉ መውሰድ። ወሃዛ ቀበሌ 11 በወረዳ ኤክስ መገንባት ያስፈልጋል ማለት ነው። ስለዛ ተጠያቂነቱ ወይ ሀሊማ ናት ወይ ፋሲል ነው የሚለው ለቀበሌ 11 እና ለቀበሌ ኤክስ ማንም ማለት ነው። ይሄን አውቀን በዚህ ስራ ክፍል መምራትና መፈተሽ የህብረተሰብ ኦነርሺፕ ፕሮጀክቶቹ በቀጣይ እንዲገነባ ኢኒሺየት እና ሞቲቬት የሚያደርግ ፕሮጀክት ሆነ የሱን ኮምፖናንት በደንብ መጠቀም የመኪናቸው ስቲከር አድርጎ መንቀሳቀስ ነው። እንደዛ አይነት ለመጠቀምለው ሪሶርሱን ያንን ለመፍጠር መጠቀም ታክቲካል ነው። አስተባባሪዎቹ እየሰሙ ነው ይችላል። በዋናነት ህዝብ ውሃ እየተጠማ ውሃ ሰሪ እንዲጠብቅ እና የሚጮህ እንዳይሆን ማድረግ ነው። በዚህ ምክንያት ጥገኛ በመመካት በቀላል ጥገና የሚስተካከሉ ተጠቅነው ውሃ የሚሰጡ ውሃዎች ተቋማት አሉ። ብዙ የተባለው ፋሽን ያደረጋችሁት የፓምፕ መቃጠል ከዚህ ጥገኝነት የመጣ ስለሆነ ዘርፉን ከክልልም ከድርጅትም በአስተሳሰብና በአሰራር ማላቀቅና ቀስ እያሉ መውጣት ያስፈልጋል።